አጋጣሚ ቱላው ላይ ሄጄ ነበረ። መንገድ ስደርስ መኪናው ተበላሸ እና በእግሬ እየሄድኩ ነው ማለት ነው። ጭሮ ልደርስ ነው ያለውን ነገር አብረን እናያለን። ያው ገና ሳልደርስ ጭሮም ሳልደርስ ተፈጨው ድንጋይ እንደደረስኩኝ መኪናው ተበላሸ እና አሁን እየሄድኩ ነው በእግሬ። እዛ እየደረስኩ ነው። መንገዱ እንዳለ በመኪና ሙልት ብሏል እና እንደዛ ነው እላችኋለሁኝ። ያው መኪናም እያለፈ ነው። አሁን ጭሮ ልደርስ ነው ማለት ነው። እንግዲህ ጭሮ ባጃጅ ባገኝ ጥሩ ነበረ። እንግዲህ ያለውን ነገር አሳያችኋለሁ ማለት ነው ውድ ቤተሰቦቼ። እና ሀገራችንን አላህ ሰላም ያርግልን። ትናንትናም ጦርነት ነበረ ማለት ነው። ወላሂ ሰላም ሲሆን ነው ሁሉም ነገር። ስራም የሚሰራው ኑሮም የሚኖረው ሁሉም ነገር በሰላም ነው ሀቂቀተል ማለት ነው። እና ሀገራችንን አላህ ሱብሃነሁ ወተዓላ ሰላም ያደርግልን። እና እንግዲህ ይሄ ጉዞ እንደቀጠለ ነው። ጭሮ ላይን ራሱ እየታየኝ አይደለም። እንግዲህ እስኪ ማሻአላህ ጨፌ በጣም ያምራል። ሳር ነው ምናምን። አሁን ላይ ዝናብም ስላለ እንግዲህ ቱላው ላይ ያለው ርቀቱ አሁን ጭሮ ይሁን ሌላ ሀገር ይሁን አላውቅም፣ ይታየኛል ብቻ። በዚህ ጋር ቡቃያው ማሻአላህ በጣም ያምራል።